ስርዓት የለሽም ጎዳና ያደግሽው ይለኛል። ጋይስ አይወደኝም ሰው አንድ ቀን ከዛ ነው መሰላችሁ በጣም ቻሌንጅ የተደረኩበት ብራንች ብዬ ማስበው ጦር ኃይሎች ነው። በቃ ሃይ እንዴት ናችሁ የቃሲ ዩቲዩብ ቤተሰብ ተከታታዮች ደህና ናችሁ? ዛሬ የሚገርም ኤፒሶድ ነው ይዤላችሁ የመጣሁት። ስቶሪ ታይም ነው። ባለፈው ቲክቶክ ላይ እንዴት ከባንክ እንደወጣሁኝ ስቶሪ ታይም ልስራላችሁ ወይ ስላችሁ በቃ ኤክሳይትድ ናችሁ። ምንም መቆሚያ መቀመጫ ስላሳጣችሁኝ ሰው ሂር ኢዝ ናይን። ምናልባት የሚጠቅማችሁ ከሆነ ምናልባት ውስጥ ሆናችሁ ስትራግል ያረጋችሁ ያላችሁ ሰዎች ትኖራላችሁ። ወታችሁ ደግሞ ኦልሬዲ ጥሩ ሁኔታ ላይ ሆናችሁ ባንክ ላለው ሰው እንደው መናገር ብችል የምትሉት ነገር ሊኖር ይችላል እና ለማንኛውም ሌሚ ሼር ዩ ማይ ሳይድ ኦፍ ዘ ስቶሪ። አጠቃላይ እንደነገርኳችሁ አጠቃላይ 2 ዓመት ተኩል ነው የቆየሁት። ስለዚህ በዚህ 2 ዓመት ከ6 ወር ውስጥ ምን እንዳጋጠመኝ እንደነገርኳችሁ ብዙ ብራንቾች ነው የሰራሁት። እንደ 2 ዓመት አይደለም፣ ወደ 3-4 ፖዚሽኖች ውስጥ ሰርቻለሁ በዚህ አጭር ጊዜ ውስጥ። ከፖዚሽኑም በላይ ደግሞ እንደዛ ወደ 3-4 ብራንቾች ሄድ ኦፊስን ጨምሮ አንዱ ሄድ ኦፊስ ነው፣ 3ቱ ደግሞ ብራንቾች ናቸው ማለት ነው። ስለዚህ 4 ቦታ ነው አጠቃላይ የሰራሁት በ2 ዓመት ከ6 ወር ውስጥ። አይ ቲንክ 4 ቦታና 4 ፖዚሽን መሰለኝ። ያው አንዱ አክቲንግ ነው፣ ግን ኤኒዌይስ ሌሚ ቴል ዩ ዘ ሆል ስቶሪ ማለት ነው። እና ምንም ነገር እንዳረሳ ባይገርማችሁ በተቻለ መጠን ሾርት ኖት አዘጋጅቻለሁ። በተቻለ መጠን ከረሳሁት ፓርቱ ሰራላችኋለሁ፣ ካልሆነ ግን ቶታሊ በዚህ ኢንክሉድ ለመጨረስ ነው የምሞክረው ዘ ሆል ስቶሪ ታይሙ ማለት ነው። ሶ ሻያችሁን ያዙ፣ ቡናችሁን ያዙ፣ whatever it is ሰብሰብ በሉና ቁጭ በሉ። ሶ መጀመሪያ እንዴት እንደገባው ልንገራችሁ። ማለቴ እንዳልኳችሁ ይሄ ቦታውን አሁን ላይ ስቲል እኔ ጓደኞቼ ዛር የሚሰሩም አሉ የለቀቁም አሉ። ሁለተኛ ማለቴ ለሁሉም ሰው መልቀቅም ትክክል አይደለም፣ ለሁሉም ሰው እዛ መቆየትም ትክክል አይደለም እምላችሁ ገብቷችኋል። ጀስት ማይ ሳይዝ ኦፍ ዘ ፓርት ነው የምነግራችሁ። በዛ መንገድ እንዳትረዱብኝ ልላችሁ ፈልጌ ነው። አይኖ ብዙ ሰው መግባት የሚፈልገው ቦታ እንደሆነ ሆነን ለመናገር እኔም ስንት ጸሎት አድርሼ ምን ብዬ ነው የተቀጠርኩት ልክ ከኮሮና ካስታወሳችሁ እኔ ያ የመጨረሻ ባች ነን። ኔክስት ይር እኛ ተመግራጁዌት አድርገን ኔክስት ይር ነው ኮሮና የገባው። 2009 የተመረኩት ማለት ነው። ሶ 2009 ተመርቄ 2010 ኮሮና ገባ ማለት ነው። ሶ የኮሮና መግባቱ ምን ነበረ? በዛ ባች ግራጁዌት ያደረገ ሰው ስላልነበረ በካሚንግ ይር እንትን ሲወጣ ለኛ ድጋሚ ፍሬሽ ግራጁዌት ኦፖርቹኒቲ ተሰጠን እና በዛ ነው የገባሁት ማለት ነው። ተወዳድሬ ምናምን ገባሁኝ። የገባሁት ሜይ ላይ ነበር አስታውሳለሁ። ከዛ ኤፕሪል ሜይ ጁን አይደለ? ከዛ ጁን ይሄ አመቱ የሚያልቅበት ስለ ቦነስ ምናምን የሚወራበት ጊዜ ነው በቃ የገባሁትና በቃ ግራ ግብት ብሎኝ ነበረ። ይሄ ነገር እንዴት ነው ለምደዋለው ቃላቶቹ ምናምን እያልኩ ነበር ለመናገር። እና በቃ መጀመሪያ ላይ በጣም ከባድ ነበር የሆነ በቃ ወርዶቹ ምናምን በቃ እስከምለምዳቸው ድረስ በጣም ተቸግሬ ነበረ። ግን ነገሮችን ቶሎ አዳፕት አደርጋለሁ መሰለኝ ኖርማሊ። ከዛላችሁ መጀመሪያ ወደ ለገሃር አካባቢ ወደ ብሔራዊ አካባቢ ያለ ብራንች ነው የተመደብኩት። እዛ ገባሁኝ ማለት ነው። ሶ መጀመሪያ ምን ነበርኩኝ? ዳይሬክት ሴልስ ሪፕሬዘንታቲቭ ወይም ዲኤስአር የሚባል ፖዚሽን ነበረ። ከዛ ያው ቀጥታ መንገድ ላይ አካውንት ማስከፈት እንደማለት ነው። በቃ ይሄ ብቻ ነው ኦልሞስት ስራችን። ይሄ 1 ወር ከምናምኑን ስራ እስከምለምድ ምናምን ለመናገር አስከፍቺ ምናምን አላሉኝም። ይሄ 45 ቀን ደብዳቤውም እስከሚመጣ ቋሚ እስከምትሆኑ ምናምን አስከፍቺ ምናምን አልተባልኩም። ጀስት የቢሮ ስራ ያሳዩኛል። ይሄ ኤቲኤም እንዴት እንትን እንደሚደረግ ሲስተም ላይ አድ እንዴት እንደሚደረግ ሰው ሲወስድ እንዴት እንደሆነ ለምሳሌ ይሄ እንትን ምንድነው ኢንአክቲቭ የሆኑ አካውንቶችን ደውሉ ይባላል። እነሱ ጋር እንደውላለን አላ። ከዛ ከሁሉም ሰው ጋር ደግሞ እንደዚህ አንዳንድ ቀን 2 ቀን አብሬ እውላለሁ ሁሉም ፖዚሽን ላይ ካሉት ሰዎች ጋር ሲስተሙ ምናምን ለማየት ኤክስፒሪየንስ ሼር ለማድረግ ማለት ነው። እስከ 45 ቀን ምናምን ስራ ይሞላችሁ እንደዛ ነው። ያው ቋሚ ነገር አይሰጣችሁም። ከዛ በቃ እንደዛ ማድረግ ነበር የኔ ስራ እስከ 45 ቀን ምናምን። ከዛ ግን በቃ አንቺ ልጅ ግን በጣም ነው የምታሳዝኝው እዚህ ትሆኛለሽ ምናምን ይሉኝ ነበር ለመናገር። ከዛ አንድ ቀን
አካውንት ልናስከፍት ወጣን። ኦልሞስት አይ ቲንክ 2 ወር 3 ወር ምናምን አልፎኛል እዚህ ታይም ላይ። ከዛ በቃ እንዴት ልበላችሁ እንዴት እንደከበደኝ በቃ ማለት ይሄ እንደ ልመና አይነት ስሜት ነው የተሰማኝ። በቃ የመጀመሪያ ጊዜ በቃ የሰው ፊት መቆም ጌታዬ ሆይ ወይኔ አሁን እሷን ልጠይቃት አልጠይቃት ጠይቂያት እንዲህ ብትለኝስ በቃ እስኪ ያኛውን ልጠይቀው እሷ ኮስተር ብላለች ምናምን ያኛውንም ሰውዬ ሳይው ኮስተር ብሏል ወይኔ ሰውዬ በቃ አይሆንም ምናምን በቃ እያልኩ ሲስቁብኝ ነበር። በቃ ፈርስት ዊክ በቃ በጣም ታሳዝኛለሽ ይሄ ነገር ግን ላንቺ ይሆናል ምናምን እያሉኝ የነበርኩት ማለት ነው። ከዛ መቼስ የማይለመድ ነገር የለ እየለመድን መጣን። ከዛ ግን ይሄ ከማኔጅመንቱ ያለው ጫና በጣም ከባድ ነበር። እንዲሁም ጥሩ ብራንችም ነበር የነበርኩት ኦልሬዲ ማለት ቶፕ ላይ ያለ የሚባል ብራንች ስለነበረ ጥሩ ስራ ለማወቅ ብዙ ኮኔክሽን ለማግኘት ብዙ ነገሮችን ለማወቅ ረድቶኛል ምን ለመናገር። ከዛ እንደዛ እና የሆነ ጊዜ አካውንት አይ ቲንክ ኦልሞስት በቀን 10 ምናምን አምጡ ተባለ። በቀን 10 ምናምን ደረሰ መሰለኝ እና ስናት ላይክ የወር ለምሳሌ በወር ለምሳሌ ይሄ አይ ቲንክ 75 ይሁን 65 ይሁን ምናምን እንደዛ ነበር በወር የተሰጠን። እንደዛ ወይ 65 ምናምን ነበር የተሰጠን ብቻ ዴይሊ። ከዚህ ደግሞ ሚኒመም 10 ምናምን ነገር ተብለን ነበር። ከዛ የሆነ ትምህርት ቤት አገኘን ተማሪዎች ይሄ የእንትን ምንድነው ኮሌጅ ማለት ነው እና ፍሬሽ ተማሪዎች ናቸው ምናምን ሊመዘገቡ የሚወጡ ምናምን እዛ አገኘን። ግን ብር የላቸው። እነሱን እንዳለ እያስፈረምን 10 ብር 20 ብር። እኔ ግን በቃ ቋሚነት እኮ ከኪሳችን እያወጣን የምናስከፍተው ራሱ እኮ እውነት ምንም ማያዋጣም እኮ በስማም። ከዛ አውጥተን ምናምን ማስከፈት ጀመርን። በቃ 400 ብር 500 ብር ምናምን ኖርማል ነው በቃ ይወጣል አካውንቱን። ምክንያቱም ሰው ቢያንስ ለፊርማ ነው ለመታወቂያው ከተባበሩ በቃ ብር የለኝም ምናምን ይላሉ። በቃ ከስንት አንድ ሰው 20 ብር ወይ 50 ብር ምናምን የሚሰጥ ካለ ነው በቃ ኤቲኤም ከፈለጋችሁ ግዴታ 50 ብር ነው ምናምን ብለናቸው ነው ከዛ እንደዛ እንትን የሚሉት የሚሰጡት ማለት ነው እንጂ አብዛኞቹ አይሰጡም ነበር። በተለይ ተማሪዎቹ በቃ በጣም ያሳዝኑኛል ሳይሆን በቃ እነሱም ብር የላቸውም። በቃ እየተባበሩ ነው ኦልሞስት የሚከፈተው ማለት ይቻላል። አሁን ላይ እንዲህ መንገድ ላይ በሚዞር ሰው እንደው የተወሰነ ሰው ነው ከስንት አንድ ያንን ኦፖርቹኒቲ የእውነት ወደ ቢዝነስ ምናምን ቀይሮ የሚጠቀም ሰው እንጂ የዛን ያህል አካውንቱ የሚጠቀም ሰው አላየሁም። ምክንያቱም ያው በግድም ምናምን ስለሆነ አንዳንድ ሰው አሳዘነናቸው ይለት ታሳዝናላችሁ ምናምን እያሉ አንድ ጊዜ እንደውም አባቴ ያን ስራ እየሰራሁ የነበርኩበት ጊዜ ላይ ዛሬ እኮ ከእንትን ባንክ መታው መንገድ ላይ እንደው ጋሼ ክፈትልን ምናምን ሲሉኝ አለ እኔ እኮ የኔም ልጅ እንዲህ ነው እየተንከራተተች ያለችው ብዬ አሳዝነውኝ ከፈትኩላቸው ነው ለመናገር አልጠቀምበትም እያለኝ ነበር እሱ ራሱና። አሁን ለነገሩ ምንድነው ሁሉም ነገር ዞሮ ይመለሳል ይባላል እና ጥሩ ነገር ማድረግ ጥሩ ነው እያልኩት ነበር። ከዛ እንደዛ ሆነ ማለት ነው። ይሄ የገባሁት ምናምን እንደዛ ነበረ። መጀመሪያ ዴሳር ነበርኩ ብያቸዋለሁ። ስለ ሚቲንግ እናንሳ ጋይስ፣ ስለ ሚቲንግ እናንሳ። እኔ የትኛውም ድርጅት ላይ ሚቲንግ ሊኖር ይችላል። እኔ ከባንክ በፊት አልነገርኳችሁም 1-2 ቦታ ሌላ ቦታ ተቀጥሬ ሰርቻለሁ፣ ግን የረጅም ጊዜ አልነበረም። እንደዚህ 3 ወር 4 ወር ምናምን የሰራሁት። ከዛ በኋላ ደግሞ ያው ኮሮና ስለነበር መሀል ላይ ረጅም ጊዜ ስራ ቆሜ ነበር። ከዛ ሚቲንግ ጋይስ ኦ ማይ ጋድ የሆነ 40 ሚቲንግ ተጀመረ ማለት ነው። ከዛ የሆነ 12 ሰዓት ላይ ምናምን ሚቲንግ ኑ ይባላል። ከዛ የሆነ ስራ ለምሳሌ ስራ ይዘናል አይደለ? ስራችን ጨርሰን ምናምን ስንሄድ ስብሰባው የሚጀምረው ለምን ሚቲንጉን አረፈዳችሁ ከሚል ነው። 20 ደቂቃ ምናምን በሰዓት ሚቲንግ አትገኙም፣ ከስተመር እንዴት እንደዚህ ታደርጋላችሁ ምናምን በቃ ከጭቅጭቁ ነው የሚጀመረው እና በቃ ልቤን ዝቅ ነው የሚያደርገው። ኡፍ አንዳንድ ጊዜ በጣም ከባድ ነው ይሄ ማርፈድ ምናምን የሚባለው ነገር በጣም ከብዶኝ ነበር። ኦን ታይም መድረስ ምናምን በቃ በጣም ሲሪየስ ነበር ደግሞ እዛ የነበረው ማናጀራችን እና በቃ በጣም ከብዶኝ ነበር እሱ ነገር። ብቻ በቃ እንደዛ እየተባለ 7 ወር ሰራሁኝ እዛ ማለት ነው። 7 ወር ወይ 8 ወር መሰለኝ የሰራሁት። በቃ 7 ወር 8 ወር ነው የሰራሁት። ከዛ በኋላ ምን ሆነ መሰላችሁ ወደ ፒያሳ እንትን ተላኩኝ ማለት ነው። ወደ ፒያሳ ብራንች ተመደብኩኝ። በምን በከስተመር ሰርቪስ ኦፊሰር ማለት ነው። አሁን መስኮት ላይ የመሆን ቻንስ አገኘው ማለት ነው። ቢያንስ ያው ከመንገድ ላይ ከሚዞሩት ከዳይሬክት ሴልስ ሪፕሬዘንታቲቭ ትንሽ አካውንት የሚሰጥን አካውንት ትንሽ ይቀንሳል። ከእንትኖቹ ደግሞ
ግን ስቲል ያው የመስኮቱ ስራ እንዳለ ሆኖ ማለት ነው። ወይ ካሽ ላይ ትሆናላችሁ ወይ ባክ ላይ ትሆናላችሁ። ዞሮ ዞሮ መስኮት ላይ ነው የምትሆኑት እና ከዛ በኋላ የሆነ ነገር ትዝ ብሎኝ ነው ማለት ነው። ይሄን ፓርት ቆይ ሌላ ቪዲዮ ስቶሪ ታይም ሰራላችኋለሁ። ፒያሳ እያልኩ ፒያሳ ብራንች እያለው ያጋጠሙኝ ነገሮች ሌላ ፓርት ሰራላችኋለሁ። ከዛ በኋላ ፒያሳ ገባሁኝ፣ ሴሶ ሆንኩኝ፣ ከስተመር ሰርቪስ ኦፊሰር ሆንኩኝ። ያው መስኮት ላይ ሆኜ ካሽ ምናምን መስራት ጀመርኩኝ። እዚህ ደግሞ በጣም ደስ የሚሉ ነበሩ የነበሩት ሰዎች ምናምን ለጋህርም ባይዘው በጣም ደስ የሚል ፍሬንድሺፕ ነው የነበረን ምናምን ደስ ይላል። በጣም ብሔራዊ ያልኳችሁ ማለት ነው። እዚህ ፒያሳ ላይ ደግሞ ስመጣ በቃ እንዴት ነው ኤቭሪዋን ኢዝ ጉድ ኤክሰፕት ሰም ፒፕልስ ገባችኋ። ሁሉም መቼስ ሰላም ይሆናል ብላችሁ አትገምቱም ብራንች ውስጥ እና አንድ ሁለት ሰዎች ነበሩ አላር ኤቭሪዋን ሃዝ ኤ ፕሮብሌም ዊዝ ደም ማለት ነው። አንድ ሰው ከሁሉም ሰው ጋር ከተጣላ ችግሩ መቼስ እሱ ነው ብዬ ነው የማስበው፣ የሌላው ሰው አይደለም የሚሆነው። እና እንደዚ አይነት ሰው አንድ ሰው ነበር እና አንድ እዛ የነበረች ማናጀር እንግዲህ ኢማጅን መስኮት ላይ ሆናችሁ አንዳንዴ ቼክ ምናምን ስትሰሩ ሪፈራል ይሄዳል አይደለ? ሪፈራል መልሽልኝ ምናምን ስል እንደዚህ አይነት እኮ ሪፈራል መመለስ አልችልም እኔ ምናምን። ከዛ ሪፈራል መልሽልኝ እስኪ ባንኩ እኮ እኔን አያስገድደኝም ይሄን እንድሰራ ምናምን ትለናለች ማለት እና እዚህ ጋር የተቀመጥሽው ለምንድን ነው? እሺ የባንኩ ምን እንትን ማኑዋል አስነብቡኝ፣ ይሄን ማድረግ ግዴታ እንደሆነ ማኑዋሉን አምጡና አስነብቡኝ ምናምን ትለናለች ማለት። ኧረ ከስተመር ቆሟል እዚህ ጋር። ኦ ማይ ጋድ በቃ እኔ አንዳንድ ጊዜ እግዚአብሔርን በቃ ከሆነ እኔ ከምን ፖዚሽን አንስተው ራሱ ማናጀር እንደሚያደርጓቸው ወይ ምክትል ማናጀር እንደሚያደርጓቸው አላውቅም። ማለት ብዙ እውቀት የሌላቸው ሰዎች እዚህ ደረጃ ላይ ደርሰው አይቻለሁኝ እና በጣም ሼም። እኔ መጀመሪያ የነበርኩበት ብራንች በቃ በጣም ስራ ያለበት በጣም ስራ የሚያውቁበት ምናምን ስለሆነ እንደዛው ነው ሁሉም ሰው መሰለኝ። እና ጌታዬ ሆይ በቃ ማለት ምንም መረጃ የሌለ በቃ ምንም መረጃ የሌላቸው ሰዎች አሉ። በቃ ብዙ መረጃ የሌላቸው ሰዎች አሉ ስራው እና እናንተ ከበታች ስለሆናችሁ ብቻ እንደዚህ አድርጉ የምትሏቸው ደግሞ አይፈልጉም። እና የባንኩን ማኑዋል አምጪልኝ አስነብቢኝ ምናምን ማለት ብቻ ኢወሶ ሃርድ እና በቃ እንደዛ ነበረ። ከዛ ፒያሳ አካውንቱን ቀነሰልን ምናምን። እዛ ደግሞ ደስ የሚል ማናጀሩ በጣም ደስ ይል ነበር ምናምን። በቃ ሚቲንግ ሲኖር በየቴብሉ እየዞረ አላቆያችሁም፣ እሺ ቶሎ ተሰብስበን እንዳይመሽባችሁ፣ እናንተም ታክሲ ታጣላችሁ፣ ኑ ቶሎ ተሰብሰቡ። በየቴብሉ እየዞረ ነው ስብሰባ አለ የሚለን። ኢማጅን በፊት እኮ አንዴ ነው ስብሰባ አለ የሚባለው። ከዛ ካረፈድን ጉዳችን። እዚህ እኮ በየቴብሉ እየዞረ እሺ ትንሽ ደቂቃ እሺ እቺን ልጨርስ ምናምን ይሉታል ጭራሽ ማናጀሩ። ወይኔ ጉዴ! እኔማ ገረመኝ። ምን ያላየ ምንጭ ያመሰግናል ይባላል። ገርሞኝ ብቻ በቃ በየብራንቹ የተለያየ ባህል። አንድ ቀን ከዛ ምን ሆንኩ መሰላችሁ? ዲፍረንስ ያዘኝ። 10,000 ብር ዲፍረንስ ይዞኝ ያውቃል። ያ 10,000 ብር እግዚአብሔር እውነት ለመናገር እግዚአብሔር በሚያውቀው ምንም ዲኖሚኔሽን መቼስ ጽፋላችሁ አይደል? እያንዳንዱ ላይ ዲኖሚኔሽን ጽፋላችሁ ካሽ ስትሰጡም ስትቀበሉም ኤቭሪቲንግ ኢዝ ክሊር። ምንም እስካሁን ደስ ግልጽ አይደለም። ማን እንደወሰደውም አላውቅም። ብቻ ዞሮ 10,000 ብር ጎሏል። ያን 10,000 ብር ተከፈለ። እንደዛም ሆነ ያውቃል። ይሄ መቼስ 10,000 ብዙ ጊዜ ይመጣልናል ፌስቡክ ላይ ቴሌግራም ላይ እንደዚህ ባንክ የሚሰራ ሰው እንደዚህ ቼክ እንትን ብለው ይሄን ያህል ብር ምናምን አዋጡለት ምናምን የሚል ነገር ይመጣል መቼስ ብዙ ጊዜና በጣም ችግር ነው ማለት የባንከርን እንትን አይ ቲንክ ብዙ ሰው የተረዳው ራሱ አይመስለኝም እያሳለፉ ያሉት ስትራግል ማለት ነው። አንዳንድ ጊዜ ስቲል መስኮት ላይ ሆነ ከስተመር እያስተናገድን እየዋሉ 5 አካውንት በቀን እሺ የት ሄጄ ነው ማለት አንደኛ መስኮት ላይ ነው የምውለው። በምን ሰዓት ነው አት ዘ ሴም ታይም ኦልሬዲ አካውንት ያለው ሰው ነው ሊጠቀም የሚመጣው። አካውንት ያለው ሰው እንኳን ቢሆን ታስከፍታላችሁ። ሶ መቼ ሰዓት ሄጄ ላስከፍት? በቃ ምንም ሪሊየብል አይደሉም። አንዳንድ ጊዜ ከማኔጅመንት የሚወርዱት ህጎች እና እንትኖች ኦራል ለመናገር ሪሊየብል አይደሉም። በቃ እነሱ አንዳንዴ እየመረቀኑ ነው መሰለኝ የሚጽፉት። እኔ አላቅም። እኔ ብቻ ነኝ እንደዛ የተሰማኝ አላቅም። እስኪ እናንተም ሀሳባችሁን ባይዘዊ እያንዳንዱ ላይ ሀሳባችሁን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ይሄ ነገር ይቀጥል አይቀጥል የሚለውንም በደንብ ኮሜንት ላይ እንድትነግሩኝ እፈልጋለሁ። ከዛ ልቀጥልላችሁ። ከዛ ፒያሳ እንደዛ ሰራሁኝ እንደነገርኳችሁ። ከዛ የዛ ጊዜ ይሄ ኬዋይሲ የሚባል ነገር የመጣ ጊዜ ነበር እና በቃ ኬዋይሲ እሑድ ገብተን እንሰራለን ምናምን በቃ በጣም ዝገት ነበር። ማታ እስከ 1 ሰዓት አምሽተን ነው የምንሰራው እና እንደዚህ አይነት ፓርቶች ኦቲ የሚባል ነገር አለመኖራቸው ራሱ ፌር አይደለም።
ባውረን ለመናገር ባንክ ስራ ሳያልቅ አትሄዱ። አሁን የባንክን የአድቫንቴጅ ትልቁ ነው ትንሽ አይዶን ነው ብቸኛው አድቫንቴጅ ብዬ ማስበው ለምሳሌ ለግል ቦታ ስትሰሩ ወይም ሌላ ስራ ስትሰሩ የሆነ ስራ ካላለቀ ይሄን ለነገ ሰርታችሁ ነው ተብላችሁ ትሰጣችኋል። ያን ነገር ለነገ አዳራችሁ ምናምን ማታ ትሰራላችሁ። ባንክ ቤት እንደዛ የሚባል ነገር የለም። ሲስተሙ ተጠፋ ብሩ ቆልፋችሁ ስትወጡ አይመለከታችሁም። ከዛ በኋላ ነገ ጠዋት ነው ስለ ስራ የምታወሩት። ይሄ ቢያንስ አንድ ነገር ነው። ከዛ ውጭ ግን በቃ አምሽታችሁ መስራት እስከ 1 ሰዓት ተኩል ምናምን በቃ ኖርማል ነበረ። ይሄ ኬዋይሲ የመጣ ጊዜማ በስማም በቃ እሁድ እንገባለን፣ ቅዳሜ እስከ ማታ ድረስ ከ12 ሰዓት፣ በኖርማል ቀን ደግሞ ሁሌ እስከ 1 ሰዓት ምናምን ነበረ የምንቆየው እና ይሄ ሁሉ ግን ምንም ፐርታይም ክፍያ ምናምን የሚባለው ነገር የለውም። ይሄ ለምን እንደሆነ አላውቅም። ይሄንን ጠይቁልኝ። ከዛ በኋላ እንደዛ ሆነ። ከዛ እዛ ስንት ወር ሰራው መሰላችሁ? 5 ወር። እሺ 5 ወር ሰራሁኝ ከስተመር ሰርቪስ ኦፊሰር ሆኜ። ከዛ በኋላ ምን ተደረግኩኝ? እዚህ ፓርት ላይ በሙሉ ግን ማየት ያለባችሁ ለጋር ከገባሁኝ ከመግባቴም በፊት ኦልሬዲ ትምህርት ጀምሬ ነበር። እሺ ማስተርሴን ጀምሬ ነበር። የቀንም የማታም ትምህርት እየተማርኩ ነው በዚህ ሁሉ ፕሮሰስ ውስጥ ማለት ነው። የዊኬንድ ቅዳሜና እሑድ አንዱን በዊኬንድ አንዱን ደግሞ የማታ አት ዘ ሴም ታይም እማር ነበር እና በጣም ቢዚ ነበርኩ። በቃ ምንም ፐርሰናል ታይም አልነበረኝም። ጓደኞቼ እንደልብ ያላገኝም ምናምን እና በቃ በጣም ኤግዞስቲንግ ነበር። ፋይናል ፈተና ይደራረብብኛል፣ አሳይመንት ይደራረብብኛል። ከዛ ቢሮ ያለው እንትን አለ። እኔ ፈተና እንኳን ለመፈተን እንትን አካውንት ላስከፍት ምናምን ብዬ ወጥቼ ተፈትኜ አውቃለሁ። በቃ የዛ ጊዜ ደግሞ ማስታወቂያ ለመስራት ምናምን እየሞካከርኩ ነበር እና በቃ አንድ ኦፖርቹኒቲ ሳገኝ በቃ ስንት ውሸት ዋሽታችሁ ስንት ተቀዳችሁ ተዘግዝቃችሁ ምናምን እረፍት ለመጠየቅ ይሄ ነገር ራሱን የሚያስጠላኝ ነገር በቃ እረፍት አለን አይደል? አይ ቲንክ ስንት ቀን ነበር? 10 ምናምን ቀን ነው በአመት ያለን። አይ ፎርጎት ስንት ቀን ብቻ የሆነ ቀን እረፍት አለን አይደል? በአመት የሚፈቀድልን እሱ ቀን እስካለኝ ድረስ በፈለኩት ቀን የማረፍ መብት አለኝ። ቀድሜ ማሳወቅ አለብኝ አይደል? ነገ መምጣት አልችልም። እንዲህ እንደዚህ ሆኜ ተገልብጬ ተዘግዝቄ ፐርሰናል ነገሬን እዛ ማናጀር ጋር ማውራው ነገር እኔ በጣም ነው የሚያስጠላኝ። ለምንድን ነው እሱ ፓርት እኔ አም ሪሊ ሶሪ በጣም ነው የሚደብረኝ። እና ለማንኛውም እንደዛ ነው እላችኋለሁ። 5 ወር እዛ ከሰራሁኝ በኋላ ወደ ጦር ኃይሎች ተቀየርኩ ማለት ነው። ጦር ኃይሎች ምን ተሰጠኝ? አክቲንግ ነው የተሰጠኝ ፖዚሽን፣ ግን ሪሌሽንሺፕ ኦፊሰር ወይም አይ ቲንክ ብድር ክፍል ነው የሚባለው ብራንች ላይ ነው ብድር ፕሮሰስ የሚደረግ የነበረው እኛ ጋር። ወደ ብድር ክፍል ሆንኩኝና ጦር ኃይሎች መጣሁ። በሰዓቱ ጦር ኃይሎች አዲስ ነበር ቅርንጫፉ። ኦኬ አዲስ ቅርንጫፍ ነው፣ ከስተመር የለውም፣ ስራ የለውም ምናምን እና በቃ ውጡ ነው፣ ቁጭ ብዬ እንዳላያችሁ ነው፣ በቃ ውጡ ነው። እና በቃ በጣም ነው ኤግዞስት የሚያደርገኝ፣ በጣም ነበር ኤግዞስት የሚያደርገኝ። እና ለመናገር እኔ በየብራንቹ በጣም ጥሩ ጓደኞች አሉኝ፣ የልብ ጓደኛ መስርቼ ነው የምወጣው። በጣም መልካም ሰው ነው ደግሞ የሚያጋጥመኝ፣ እውነት እግዚአብሔር ይመስገን። እና በቃ ተያይዘን ከጦር ኃይሎች እስከ 3 ቁጥር ማዞሪያ ይሄ በጀርባው እስከ ዘነበ ወርቅ መንገድ ድረስ እኛ ያልገባንበት ቤት ለቤት ማንኳኳት ብቻ ነው የቀረን። በቃ መንገድ ላይ የምናገኛ ሰው ሻይ ቡና፣ እነዚህ የቀን ሰራተኞች ስናገኝ ምናምን በቃ ምንም የሚቀረን ነገር የለም። በቃ እና በቃ ያልሄድንበትን ጠይቅ። በዛኛው በኩል እስከ 3 ቁጥር ማዞሪያ በዛኛውን በኩል ተሻግራችሁ ማለት ነው በገብርኤል ሳይድ በቃ ያልሄድንበትን ቦታ ጠይቁኝ። ወደ ላይ ወደ ጦር ኃይሎች እስከ ኮካ እንሄዳለን ምናምን በቃ ፀሐዩ አለ ምናምን በቃ ይሄ ፊቴ ምናምን የሚባለውን ነገር እርሱት። እና አንዳንድ ጊዜ ሌላ ደግሞ ደስ የማይለኝ ነገር ቢያንስ ሰው አሁን ዛሬ አሞኛል ካልኩ ጊቭ ሚ ሰም ስፔስ፣ ቢያንስ ቢሮ ያለውን ስራ ዛሬ ልስራ። እኔ ነብሰ ጡር ሰው ምንም ትሪት እንትን አይባልም። በጣም በተለይ ስለዚህ ነገር ማውራት ፈልጋለሁኝ። በቃ ሰው እርጉዝ ሆኖ ኖርማሊ ካለ ሰው እኩል ሬስፖንሲቢሊቲ መሰጠቱ በጣም ፌር አይደለም። እውነት እኔ እርጉዝ ሆኜ የተሰማኝ ስሜት በዚህ ሰዓት እዛ ብኖር ኖሮ እንዴት ሆኜ ነበር ማልፈው። ቤት ቁጭ ብዬ ራሱ ይደክመኛል። በቃ በጣም ነው የሚደክመኝ። በቃ እንባንባ ነው የሚለኝ ለራሴ አይደለም ይሄ ሁሉ ስራና ግዴታ ሪስፖንሲቢሊቲ ተሰጥቶኝ ማለት ነው። እና በጣም እንደ ሰውነት እውነት ስናስብ ቢያንስ ነብሰ ጡር ለሆነች ሴት እንትኑ መቀነስ አለበት። በቃ ምክንያቱም ይደክማታል፣ ሰውነች፣ የቢሮ ስራ አለ፣ ሁለተኛ ጽንሱ አለ፣ ይደክማታል። there's lots of things በቃ እና it's not fair እውነት በቃ እንደ ሰው ስናስበው ጆብ ሪስፖንሲቢሊቲ ሊቀነስላቸው ይገባል አራሶች ወልደው የመጡ ሰዎች። እና ሁለተኛ ደግሞ ለመውለድ ብሬክ በምትወጡበት ሰዓት ብዙ ጊዜ ያን ታይም አይዙላችሁ።
ገባችሁ? ልክ ለእንትን ምናምን ለቦነስ ምናምን ሲደርስ ያን ፓርት ስራ እንዳልሰራችሁ ስለሆነ የሚታሰበው እሱን ፓርት ይቆርጡታል ማለት ነው። እኔ እንደዛ አጋጥሞኛል እና ይሄ ፓርት በጣም ደስ አይልም። እውነት ፌር አይደለም። ላይክ ሰውን የሚያክል ነገር ወልዳ በ3 ወር ከስራ መመለስ ራሱ ምንም የሚሆን ነገር አይደለም፣ በጭራሽ የሚሆን ነገር አይደለም። እውነት በቃ እኔ በጣም ነው የማደንቀው ሁሉንም ሰው እዚህ ኢንዱስትሪ ውስጥ ያለው ወልዶ ተመልሶ ከአንድም 2-3 ልጅ ወልደው የሚያሳድጉ ሰዎች አሉና ላይክ ያን ነገር የሚያደርጉት በቃ ለቤተሰባቸው ሳክሪፋይስ እየከፈሉ አማራጭም ካለማግኘት ነው እንጂ እኔ ሞርዛን 70-60% እንደው 80% ማለት እችላለሁ ይሄን ቦታ ወዶት የሚሰራ ሰው ያለ አይመስለኝም። ቴንክ ዩ አይ ዶንት ኖ ኢፍ አም ሮንግ አርሙኝ፣ ኮሜንት ላይ ንገሩኝ። ግን እኔ እንደዛ ነው ብዬ አላስብም። ከዛላችሁ በጣም ቻሌንጅ የተደረኩበት ብራንች ነው ትልቁ በጣም ቻሌንጅ የተደረኩበት ብራንች ብዬ ማስበው ጦር ኃይሎች ነው። በቃ እኔ ጦር ኃይሎች ያሳለፍኩት ጊዜ የዛን ጊዜ እንደውም ከባሌ ጋር ዴት እያደረግን ነበርና ልክ 11 ሰዓት ከስራ ስወጣ ይመጣ ነበረ ጦር ኃይሎች አካባቢ እንዲሆነ ሻይ ቡና ምናምን ስንል በቃ ማለቴ በየቀኑ ሮሮ ነው ማወራበት። እኔ ሌላ ነገር ምን እንዳወራን ራሱ አትሲሆነ ፖይንት ትዝ አይለኝም። ዛሬ እንደዚህ አድርጎኝ፣ ዛሬ እንደዚህ ብሎኝ፣ ማናጀሩ እንዲያርጎኝ እንዲያርጎኝ ኤቭሪዴይ ክስ ነበር ማወራለት ኤቭሪዴይ በቃ ሶ ጦር ኃይሎች ብራንች ገባሁኝ። እንዳልኳቸው የብድር ክፍል ነበርኩኝ። ይሄ የማስተር ካርድ ብድር የሚሰጥበት ጊዜ ማለት ነው። አይ ቲንክ 2ኛው ዙር ላይ ምናምን ነበረ እና ማስተር ካርድ ብድር እየተሰጠ ነበርና እሱን ሰዎችን በየእንትኑ እየሄድሽ እንትን አምጪ፣ ሰው አልተመዘገበም ይለኛል። እሺ ይለዋል። ኢትስ ኖት እንደ መሰላችሁ አሁን ጦር ኃይሎች ካለው ሰውዬ ጋር መግባባት አልቻልኩት። እኔ ኖርማሊ ሰው ምሳደብ ዲስሪስፔክት ማድረግ ሰው አይደለሁም ከመሬት ተነስቼ ማለት ነው። በጣም ሰው አከብራለሁ። ከማንም ሰው ጋር ምንም ችግር የለብኝም። ኦኬ ግን ሰው ሊሚቴን ማለፍ የለበትም። ኦኬ እኔ እንዳከበርኩት እሱም እኔ ማክበር አለበት። በቃ እንደ ማናጀርነቱ ይሄን አርጊ ብሎ ሊያዘኝ ይችላል እንጂ ከዛ ያለፈ ነገር ሊናገረኝ አይችልምም የለበትምም። ሲጀምር አግባብ ነው ብዬም አላስብም። አይ ቲንክ እኔ ስራ ይሰራል ብዬ ማስበው ሄልዚ ኢንቫይሮንመንት ሲኖር ነው፣ የሆነ ፍሬንድሊ ስትተሳሰቡ ይሄን አርግ ሲባል ነው እንጂ እኔ በእንደዚህ አይነት ኢንቫይሮንመንት ስራ ይሰራል ብዬ አላስብም። በጣም ነው የሚያስጠላው። እና ጦር ኃይሎች ከገባው በኋላ የገጠመኝ ነገር ሌላ ተአምር ነው። በቃ አይወደኝም ሰው በቃ እኔ ለምን እንደጠላኝ ራሱ አላውቅም። ሆነን ለመናገር ከገባው ጊዜ ጀምሮ ጠምዶኛል። ምን እንደሚለኝ ታውቃላችሁ? ላይክ ገና ከመግባቴ ጀምሮ ነው የምላችሁ። አጠቃላይ እዛ ብራንች ራሱ ስንት ጊዜ ነው የሰራሁት? አጭር ጊዜ 5 ወር ምናምን የሰራው መሰለኝ። 5 ወር ምናምን መሰለኝ ሰራሁት። እንደዛ ነገር ነው የሰራሁት እና አይወደኝም በቃ። ከዛ ገና ለምሳሌ ሚቲንግ አለ እንበል አይደለ? ይሄንን ሁላችሁ ማድረግ አለባችሁ፣ እንደዚህ ማድረግ አለባችሁ፣ አለበለዚያ እቀጣችኋለሁ አለ አይደል? ቃሲያ ሰምተሻል ይለኛል ማለት ነው። ላይክ ለሁላችንም እኮ እየነገርከን ነው አይደለ? ላይክ ኢንክሉድ ያደርጋል፣ እየሰማው ነው። ሁላችንም ተሰብስበናል። ለምን ለኔ ስፔሲፊክ ማድረግ ያስፈልጋል የሆነ ጉዳይ? በቃ ከሚቲንግ ስንወጣ እንባ እያለኝ ነው የምወጣው ሁሉ ጊዜ ማለት ነው። በቃ እኔ ፐርሰናል ነው አታክ ማድረግ የሚፈልገው። ከዛ አንቺ እንደዚህ ነው የሚለኝ። እውነቴን ነው የምነግራችሁ። በቃ እንደዚህ ነው የሚያዋራኝ። አንዷ ልጅ ደግሞ ምን እንደሚያደርጋል ልንገራችሁ። አይ ቲንክ እሷን ወዷት መሰለኝ። አንቺ ኔስኬን ኮፒ አድርጊልኝ፣ ነንኬን ኮፒ አድርጊ ይላታል። ስትመጣ ታዩ በቃ ይላታል። አስባችሁታል? ከዛ በነጋታው ደግሞ ይጠራትና አንቺ ኔስኪ ምንድነው እንደዚህ አይነት አለባበስ እንዳለብሽ አላልኩሽም? ምንድን ነው የለበሽው? ቀሚስ አትልበሽ አላልኩሽም? ማለት የሆነ ስለከፋ መሆኑ ነው? ለመቀራረብ እየሞከረ ነው ወይስ ምንድን ነው? ያላቅም። በቃ በጣም ነበር የሚደብረን። ከዛ በቃ ከኔ ጋር ያለው ነገር በጣም ከአቅም በላይ የሆነ መጣ ማለት ነው። እና አንድ ጊዜ ከሪጅን በቂ ብድር እየሰጣችሁ አይደለም ምናምን ብለው መተው ተቆጡን ማለት ነው። እና እኔም እሱም እና ሁለቱም ሪጅናል ዳይሬክተሮቹ መተው በጣም ተቆጡ። ኦኬ ምናምን ነገር አልኩኝ። ከዛ እነሱ ሲሄዱ ሌተር ጽፎ ዴሊጌሽን ሌተር እንደዚህ በዚህ ያክል ቀን ውስጥ ይሄን ያህል ብድር እሰጣለሁ ምናምን የሚል ከዛ ሲሲ ለሪጅናል ዳይሬክተር ምናምን አድርጎ ፈርም ያለኝ። ይሄ ነገር እንደማይሳካ ታውቃለህ። ምክንያቱም ኦልሬዲ የደረሳቸው ሰዎች አሉ፣ ፋይል እያሟሉልኝ አይደለም።
ፋይል ሳያሟሉልኝ ዲስፐርስ ላደርግላቸው አልችልም። ስለዚህ ፋይሉን ማሟላት አለባቸው አልኩት። እኮ እሱ ያንቺ ስራ ነው፣ ምን ላድርግ እኔ? ሰዎቹ ፋይል እያሟሉ አይደለም። ይሄ እንዴት ነው የኔ ሪስፖንሲቢሊቲ የሚሆነው? ደውዬላቸዋለሁ ከአንድም ሁለት ሶስቴ፣ ብድሩ ደርሷችኋል፣ ፋይል አሟሉና ውሰዱ ኦኬ ብለው መተው የከፈቱ የተወሰኑ ሰዎች አሉ፣ ግን ብዙ ሰዎች ይወሰዱ አልነበር። ይሄን ነገር የምታደርገው ራስን ከኃላፊነት ለማሸሽ እንደሆነ ታውቃለህ አልኩት። ይሄ ነገር እንደማይሳካ ታውቃለህ፣ ምክንያቱም ኦልሬዲ የደረሳቸው ሰዎች አሉ፣ ፋይል እያሟሉልኝ አይደለም። ፋይል ሳያሟሉልኝ ዲስፐርስ ላደርግላቸው አልችልም። ስለዚህ ፋይሉን ማሟላት አለባቸው አልኩት። እኮ እሱ ያንቺ ስራ ነው፣ ምን ላድርግ እኔ? ሰዎቹ ፋይል እያሟሉ አይደለም። ይሄ እንዴት ነው የኔ ሪስፖንሲቢሊቲ የሚሆነው? ደውዬላቸዋለሁ ከአንድም ሁለት ሶስቴ፣ ብድሩ ደርሷችኋል፣ ፋይል አሟሉና ውሰዱ ኦኬ ብለው መተው የከፈቱ የተወሰኑ ሰዎች አሉ፣ ግን ብዙ ሰዎች ይወሰዱ አልነበር። ይሄን ነገር የምታደርገው ራስን ከኃላፊነት ለማሸሽ እንደሆነ ታውቃለህ አልኩት ማለት ነው። አንቺ አርፈሽ ስራሽን አሰሪም እንዴ? ስራሽን ማፈልጊ ከሆነ እንደው መልቀቂያ አስገቢና ውጪ። ምንድነው ይናክል እንደዚህ እንትን የምትይው? አንቺ ሰዓት የለሽም፣ ጎዳና ያደግሽው ይለኛል። ጋይስ ታምናላችሁ? አንቺ መንገድ ላይ ነው ያደግሽው፣ አንቺ ጎዳና ያደግሽው፣ ቤተሰብ የለሽም ይለኛል። እግዚአብሔር ያሳያችሁ ማለት በቃ ይሄ እንዲህ ወጥ አድርጌ እምባይን ፈርሜለት ሄድኩኝ ማለት ነው። ከዛ በኋላ ብራንቹ እንደነገርኳችሁ አዲስ ብራንች ነው። ሶ ምክትል ማናጀር አልነበረውም። ሶ ምክትል ማናጀር ተመደበ የሆነ ጊዜ። ሶ እኛ ብራንች እንዴት ነበር የምናደርገው? ጠዋት እንደገባን 3 ሰዓት ላይ ምናምን እንወጣና አካውንት እናስከፍታለን። ሶ ስንመለስ ከሰዓት ደግሞ ያንን አካውንት እንመዘግባለን፣ ምናምን ቡክ እንሰራለን ምናምን እንደዛ። ከሰዓት ደግሞ የቢሮ ስራዎችን እንሰራለን ማለት ነው። ከዛ ይሄ ማናጀር መጣና ምክትል ማናጀር እንደነገርኳችሁ ሴሴ መጣና ከስተመር ሰርቪስ ማናጀር ነው። ኦኬ። ከዛ መጣና ምን ይለናል? እኔ ነበርኩበት ብራንች ቀኑ ሙሉ ነው አካውንት የሚከፈተው፣ ምንድነው እዚህ ጠዋት ብቻ ወጣችሁ ከሰዓት የምትቀመጡት ምናምን አለን። ቀኑ ሙሉ ውጭ ከሆነ መቼ ሊከፈት ነው ታዲያ ሲስተም ላይ? እኛ ውጭ መዋላችን ብቻ ነው ስራ የሚባለው? ውጭ ቤት ያለውን የቢሮውን ስራ ማን ሊሰራው ነው ምናምን አለን። ከዛ ምን አለ እሱ ፕሮግራም፣ እኛ ደስ እንዳለን ነበር። እኔና ገሊና ገሊ እንውጣ፣ ገሊና ገሊ እንውጣ ተባብለን ነበር የምንወጣ። እንደዚህ የሚባል ነገር የለም፣ ፕሮግራም ይለጠፋል፣ በፕሮግራሙ መሰረት ነው የምትወጡት አለ ማለት ነው። ከዛ እኔ ኃይለኛ ማይግሬን አለብኝ እንደምታውቁት፣ በጣም በቃ ማይግሬን አለብኝ እና ፀሐይና ንፋስ አልችልም። ይሄ ኃይለኛ ንፋስ በተለይ መኪና ላይ ራሱ እየሄድኩ በሁለቱም በኩል መስኮት ከተከፈተ እንደዚህ በቃ ኃይለኛ ንፋስ የሚሆንበት ፓርት አለ አይደል? እንደዚህ አይነት ንፋስና እንደዚህ ጠራራ ፀሐይ ራሴን ያሳምመኛል። ሶ ምን አልኩት፣ ያው እኔ ራሴን ስለሚያመኝ የከሰዓት ፕሮግራም ላይ እንዳታረገኝ፣ ጠዋት ላይ አድርገኝና እንትን እንበል የጠዋቱ ፕሮግራም ላይ አድርገኝ አልኩት። እሱ አንቺ አይመለከትሽም፣ እኔ በፈለኩት ነው ማረገው አለኝ ማለት ነው። ኢማጂን። እሱ ደግሞ ሴት ወይዘሮ በሉት፣ በቃ ሴት ወይዘሮ ታውቃላችሁ? ሴት ወይዘሮ ይሄ ነገር እንዳይደረግ የተባለ ነገር በጠቅላላ ነው ማድረግ የሚፈልገው ማለት ነው። ተቃጥዬ ከዛ በኔክስት ዴይ ጧት ስመጣ ፕሮግራም ተለጥፏል ማለት ነው። ከዛ አየሁት ኦን ፐርፐስ ከሰዓት ነው ያደረገኝ ማለት ነው። ያ ጠዋት ላይ ሄጄ ነገርኩት፣ እኔ እንደሚያመኝ ነግሬሃለሁ እና ከሰዓት ጠዋት አድርግልኝ፣ አሁን ካሉ ልጆች ጋር ቀይረኝና አሁን ልውጣ፣ ከሰዓት የቢሮ ስራ ልስራ ስለው አንቺ አይመለከትሽም፣ እሱን አንቻለሽ የምታዥው፣ አርፈሽ እንትን በይ፣ አርፈሽ ውጪና ስራሽን ስራ አይመለከትሽም ማለት ነው። እሺ እንደዛ ከሆነ እንደማልወጣ ማወቅ አለብህ፣ በምንም ተአምር እንደማልወጣ ማወቅ አለብህ ብዬ ቁጭ አልኩኝ ማለት ነው። አትወጪም አለኝ። አልወጣም አልኩት። በቃ ችግር ካለብህ የሐኪም ማስረጃ እመጣልካለሁ፣ ከዛ ውጭ ግን ምንም እኔ እንደዚህ እንትን የሚያደርግ ነገር የለም፣ አልወጣም አልኩት። ከዛ ማትወጪበትን ምክንያት ጉዳይሽን ደብዳቤ ጽፈሽ አስገቢልኝ። ነገርኩህ እኮ፣ አይ ደብዳቤ ጽፈሽ አስገቢ ብሎ ጸጥ ብሎ ቁጭ አለ። እኔም አልወጣም ብዬ ቁጭ አልኩኝ ማለት ነው። ከዛ ቀኑ ወደ ከሰዓት ኦልሞስት ሆነ። ከዛ ማናጀሩ አልነበረም በዚህ ታይም ላይ። ኦኬ ማናጀሩ ከሰዓት በኋላ መጣ። ከዛ እንደነገርኳችሁ አዲስ ብራንችም ስለሆነ ያው እንዲህ ፊት ለፊት ነው እንታያለን። ከዛ ተነስቶ ሄዶ ቁጭ ብሎ ይነግረዋል። እንደዚህ ምናምን እያለ ይነግረዋል። በቃ ስለኔ እንደሆነ በደንብ እንትን ብሎኛል። ኦኬ ቆይ ከዚህ በፊት ያልነገርኳችሁ አንድ ነገር አለ። ኦኬ